ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላም ሁኑልኝ። ዛሬ እንግዲህ እንደዚህ የሚያምር ምርጥ ጣፋጭና በጣም ብሉኝ ብሉኝ የሚል ሶፍት የሆነ የፈጣይር አሰራር አብረን እንስራ። እዚህ ጋር እንደምታዩት እንግዲህ የምጠቀመው አንድ ካሜራ እና አንድ ኩብ ወተት፣ ለብ ያለ አንድ ኩብ ወተት፣ አንድ ማንኪያ ካሜራ፣ አንድ ኩብ ወተት፣ አንድ ማንኪያ ስኳር አረግና በጥብጬ ሸፍኜ አስቀምጠዋለሁ። አንድ ማንኪያ ስኳር አደረኩኝና በጥብጬ ሸፍኜ አስቀምጠዋለሁ ማለት ነው። ለአንድ ለ10 ደቂቃ ተወዋለሁ። አሁን ደግሞ አየሩ ትንሽ ቅዝቃዜም ስላለው አንድ 10 ደቂቃ 15 ደቂቃ ጠብቀዋለሁ፣ ኩፍ እስኪል ማለት ነው። ከዛ ኩፍ እስኪል በላስቲክ ሸፍነውና ከዛ ቅዝቃዜም ስላለ ምንድነው ማደርገው ዳንቴል ልብስ አለብሰዋለሁ እንዲሞቀው ማለት ነው። ከዛ ኩፍ ይላል አንድ 10 ደቂቃ። ከዛ ኩፍ ብሎ ስመለስ ከ10 ደቂቃ በኋላ ስመለስ በመፈልገው መልኩ ኩፍ ብሏል። ከዛ ዱቄቴን 6 በዚህ 3 ከጨመርኩ 6 ካፕ ነው የሚሆነው፣ 6 ኩብ ነው የሚሆነው ማለት ነው። በዚህ በመለኪያ ይሄ 2 ኩብ ነው። በዚህ 3 ካረኩ 6 ኩብ ይሆናል ማለት ነው። 6 ኩብ ነው የምጠቀመው። ወተት ላላ እንዲልልኝ ካነሰኝ ጨምራለሁ ወተትም፣ ወይም ደግሞ ለብ ያለ ውሃ ጨምራለሁ። ይሄንን እንደዚህ አድርጌ አንድ ስኒ ስኳር፣ አንድ ስኒ ዘይት፣ 3 ማንኪያ ኒዶ ነው 3 ማንኪያ ያደረኩት። ቀንሼ ስላመጣው ነው ከሌላ ቦታ ወደዛኛው ኩሽና ቀንሼ ስላመጣው ነው። ጨው ትንሽ አንድ ሻይ ማንኪያ ጨው አደርግና ይሄንን እንግዲህ ቪዲዮውን ሳቦካ ማቋርጠው ያው ቪዲዮ እንዳይረዝም በማለት ነው። ቪዲዮ እንዳይረዝም በማለት ሳቦካ አቋርጣለሁ። 2 እንቁላል፣ ሰሞኑን እኔ እንቁላል መጨመር አልወድም ነበር ሊጥ ላይ። ሰሞኑን ግን እንቁላል መጨመር ጀምሬያለሁ። ምንም አይልም፣ ቆንጆ ነው ጣዕም የሚኖረው። እንቁላል ሲለኝ ድሮ አልወድም ነበረ። ቫኒላ ሳረግበት፣ እንደውም ድሮ ቫኒላ አጂና ላይ እንቁላል ሲጨመር አጂና ላይ ኬክ ላይ ነው እንጂ ቫኒላ አጂና ላይ ያጨምሩ ስለምትለኝ በፊት አሰሪያችን አንጨምርም ነበርና ለዛ እንቁላል ይላል። አሁን እዚህ ግን ቫኒላ ጨምሬበታለሁ። ከዛ አንድ ማንኪያ ቂቤ ያደረኩኝ፣ ላላ ያለ ቂቤ ያደረኩኝ። እርጎ ቢኖር ጥሩ ነው። እርጎ ስለሌለኝ አላረኩም። እርጎ ቢኖር ጥሩ ነው፣ ሊጡን ልስልስ እንዲል ያደርጋል። ዘይት ጨምርና እንደምታዩት አቦካዋለሁ። አንድ ስኒ ዘይት ነው የተጠቀምኩት፣ አንድ ስኒ ስኳር። ከዛ እንደምታዩት አቦካዋለሁ ማለት ነው። አቦካዋለሁ። ከዛ ሸፍኜ ኩፍ እስኪል በደንብ ላስቲክ አልብሼ አስቀምጠዋለሁ። እዚህ ጋር የት ሄጄ ነው ግን የጠፋሁት? እዚህ ጋር ምን ላመጣ ሄጄ ነው? ቤኪንግ ፓውደር። ኦኬ፣ ቤኪንግ ፓውደር አልመጣም ነበር ለካ። ቤኪንግ ፓውደር ሊመጣ ነው የሄድኩት። ከዛ ቤኪንግ ፓውደሬን ቤኪንግ ፓውደሬን ይሄንን እንትን ያለውን እዚህ ላይ ጨምራለሁ። ኩፍ ያለውን ካሜራ እና ስኳር አድርጌ ያስቀመጥኩትን እዚህ ጋር ጨምርና አቦካለው ማለት ነው። አቦካውና እንግዲህ ሳቦካው ያው ማሽኑም ድምጽ ስላለ እስካቦካውም እንዳይቆይ ቪዲዮ እንዳይረዝም አቦካውት። በቃ ቪዲዮውን እንዳይረዝም አቦካውት። በደንብ አቦካዋለሁ እንግዲህ። ከዛ አስለቅቄ ያስቀምጥና እጄ ላይ ነው ኩፍ ማለት የሚጀምረው አንዳንድ ጊዜ። ዛሬ ግን ቀዝቃዛ ስለሆነ ብዙ አላስደሰተኝም። እንደዚህ አድርጌ እዚህ ላይ ቁጭ አደርገዋለሁ ማለት ነው። ሸፋፍኜ ቁጭ አደርገዋለሁ። ከዛ ስመለስ ቦክቷል። በተራ የምፈልገውን አይነት ቅርጽ እያወጣሁኝ መዳመጫዬ ላይ ይሄንን ሸፍኜ አስቀምጠዋለሁ ኩፍ እስኪል ለአንድ ሰዓት
አሁን ቀዝቃዛ ስለሆነ አየሩ ሙከይፍ ለራሱ አጥፍቼ ለአንድ ሰዓት ነው ያስቀመጥኩት። ከአንድ ሰዓት በኋላ ኩፍ ብሎ ስመለስ እንግዲህ በመዳመጫዬ ላይ እየዳጥኩኝ ቅርጽ አወጣበታለሁ ማለት ነው። በመዳመጫዬ እየዳጥኩ ቅርጽ ካወጣውለት በኋላ በመዳመጫዬ እንዲህ ሸፍኜ ገና አልሸፈንኩም እንዴ! ምን አይነት ሰው ነኝ? ገና ነኝ እኔ። ቀድሜ እያወራሁኝ ያለሁት ለምንድን ነው? ቀድሜ እያወራሁ ያለሁት ዱቄት ነስንሼ እንዳይዝብኝ ዱቄት መዳመጫዬ ላይ ዱቄት ከነሰነስኩ በኋላ መቆራረጥ ጀምራለሁ። ከዛ ናና ባቅዶኒስ እና ጅብን አድርጌ ለውሼ ያስቀምጫለሁ። እዚህ ጋር ግን ዛተርና እንትን እንደ ፒዛ ትንሽ ሚኒ ፒዛ ላረግ ፈልጌ ሳይ የፒዛ መስሪያ የለኝም። ከዛ በቃ ቆይ ለምን እንትን አልልም ዝም ብዬ በዛተርና በካቻፕ በጅብን አድርጌ ያልሰራውም አልኩና እንደዚህ እንደምታዩት ቆራርጬ በካቻፕና በጅብን አድርጌ ሰራሁት ማለት ነው። አንድ በሉ ይሄን እንደዚህ አድርጌ ሰራሁት በጅብንና በካቻፕ። አሁን ደግሞ እዚህ ጋር የምታዩት ባቅዶኒስና የሾርባ ቅጠልና ናና ከትፌ ከጅብን ጋር ለውሼው ነው። እንደምታዩት እዚህ ጋር ቅርጽ አወጣውለትና እያንዳንዱ ጠቀልለዋለሁ። ጠቅልዬ ሳህንያዬ ላይ ካዘጋጀው በኋላ ያኛው እስኪ በስል ድረስ ይሄንን እየጠቀለልኩኝ አስቀምጥና ከዛ ልክ ጠቅልዬ ስጨርስ እንቁላል እቀባዋለሁ። እንቁላል እኔ አጂና ላይ ቂቤ ነው ከላይ የምቀባው ከወጣ በኋላ ወዙ እንዲያምር ማለት ነው። አሁን ግን ዛሬ ያው በእንቁላል ነው ብያቸዋለሁ። እንቁላል ጨምራለሁ። እንቁላል በወተት አድርጌ ከላይ ቀባዋለሁ። እንቁላል ቫኒላ ጨምርበታለሁ፣ ወተት ጨምርበታለሁ። ከዛ ከላይ ቀባዋለሁ ማለት ነው። ከዛ መልኩ የሚያምር ሆኖ ይወጣል። እንደዚህ ስኳርም መቀባት ይቻላል። በነገራችን ላይ ስኳርም መቀባት ይቻላል። ስኳሩም ቆንጆ ያደርገዋል። እኔ ዛሬ ይሄንን ተጠቀምኩኝ። ቫኒላ ያው እንቁላል እንዳይል ነው። ቆንጆ ሆኖ ነው የወጣው። በነገራችን ላይ ቆንጆ ሆኖ ነው የወጣው። እንደዚህ ከተቀለልኩ በኋላ በሌላ ቀን በደንብ አድርጌ እሰራለሁ። ዛሬ አለ ብዬ ያልኩት እቃ ስመጣ የለም እና በቃ ባለው መስራት ስለፈለኩ ብቻ ባለው ነገር ነው የሰራሁት። ቤት ውስጥ አለ ብዬ አሁን በቃ ይሄ ለፒዛ መስሪያ የሚሆን ነገር አለ ብዬ ነበር የመጣሁት። የለም። ይሄው እንደምታዩት እንደዚህ በስሎ ወጥቷል ይሄኛው። ከዛ ይሄኛውን ጨምራለሁ፣ እከታለሁ። ይሄንን እከታለሁ። የተረፈኝን ደግሞ በዛተር ቅድም በጅብን አሁን የከተትኩትን በጅብን ነው የሰራሁት። አሁን ደግሞ ይሄንን በዛተር አረግና ጠቅልዬ እንደ ቅድሙ ከላይ መልኩ እንዲያምር እንቁላል እቀባዋለሁ። ከዛ ሲወጣ እንዴት እንደሚያምር እዩት። ሲወጣ እንዴት እንደሚያምር እዩት። ይኸውና እንግዲህ እንደዚህ ሆኖ ነው የመጀመሪያው። ይሄ የጅብኑ ነው። አሁን ይሄ ደግሞ የዛተሩ ይገባል ማለት ነው። የዛተሩ ይገባል። ይሄን